وما أرسلنا من قبلك إلا رجالا. الحمد لله رب العالمين، وأصلي وأسلم على النبي الأمين وعلى آله وصحبه أجمعين. هل من منهج السلف الثناء على بعض المخالفين لمنهج السلف؟ زيغا وسان ጥያቄ ቀርቧል። እሱም ምንድነው? ከሰለፎች መንሃጅ ይመደባልን? الثناء ما موجس ما ودس على بعض المخالفين لمنهج السلف የሰለፎችን መንሃጅ የሚጻረርና ከሰለፎች መንሃጅ ጋር የሚፋለስ የሚጋጭ የሆነ አቋም ያላቸው ሰዎችን ማሞገስ የሰለፎች መንሃጅ ነውን? ለምን ልባቸውን ለመቆጣጠር ተብሎ ወደ ሰለፎች መንሃጅ እንዲመለሱ ተብሎ ወተእሲር في اتباعه ተከታዮች ካሉትም ተከታዮቹ ላይ ተጽዕኖ ለማሳደር ወደ ሰለፎች መንሃጅ ይመለሱ ዘንድ የሰለፎች መንሃጅ ነውን ወይስ እንዴት ነው ለሚለው መልሱ ليس من منهج السلفي ከሰለፎች መንሃጅ አይደለም። طبعا በየወቅቱ የሚቀርቡ ጥያቄዎች አንድ ባንድ ዑለማው ሱና መልስ ሰጥተውባቸዋል። ስለዚህ እኛ ዑለማው ሱና የጻፏቸውን መመልከት ብቻ ነው ያለብን ማለት ነው። ሰለፎቻችን ጠይቀዋል፣ ዑለማው ሱና ተጠይቀዋል። ከሰለፎቻችን መንሃጅ ይመደባልን? ሙኻሊፍ የሆነን ሰው ማሞገስ ልቡን ለመቆጣጠር ወደ ሰለፎች መንሃጅ እንዲመለስ ተከታዮቹም አሉት እንደዛ ተከታዮቹ ላይ ተጽዕኖ ለማሳደር ለሚለው ليس من منهج السلفي መልሱ ምንድነው? ليس አይደለም من منهج السلفي ከሰለፎች መንሃጅ አይደለም። تمييع الدعوة إلى الله ወደ አላህ Subhanahu Wa Ta'ala የሚደረግን ጥሪ ማሟሟት ማቅለጥ የሰለፎች